ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ የዓለማትን ጌታ የነገሮችን ሁሉ አስገኝ የሆነ ሁሉን ተመልካች ሁሉን ሰሚ ጥበበኛ ለሆነው አምላክ ባሮቹን ለሚያከብረው አምላክ አክብሮ ለሚያስከብረው አምላክ ለሰማይና ለምድር እንዲሁም በመካከላቸው ላሉት ሁሉ ነገሮች ፈጣሪ ለሆነው አምላክ ምስጋናችን እናቀርባለን። ለዛ ከጨለመ በኋላ ብርሃን ለሚያመጣው አምላክ ክብር ምስጋና ይገባው። ዛሬ መልእክታችን ትንሽ ረዘም ይላል። ምክንያቱም አንዳንድ ነገሮች እንዲሁ መነገር ስላለባቸው ነው። አንዳንድ ጊዜ እኛ ሀገር ሰው ምን ይላል? የአንድ ቀን መዘዝ ያለ 9 ወር አይመዘዝ ይላል። ምናልባች ያ አንድ ቀን ብቻስ ባይሆን፣ ምናልባች አንድ ሳምንት ብቻስ ባይሆን፣ ምናልባች አንድ ወር ብቻስ ባይሆን፣ ምናልባች አንድ ዓመትስ ብቻ ባይሆን ሂሳቡን ለእናንተ ትተነዋል። አንዳንድ ጊዜ ፈጣሪ የተመሰገነ ይሁንና አንዳንድ ነገሮች ያልፋሉ በህይወታችሁ ውስጥ። በተቻለ መጠን እንዳላያችሁ ለማሳለፍ ትሞክራላችሁ። ግን አንዳንድ ጊዜ ገፍቶ ይመጣል። እዚህ ላይ እንግዲህ አህያ የለኝ ከጅብ አልጣላ የሚል ነገር የለውም። ገፍቶ ሲመጣ ብዙ ጥያቄዎች አብረው ይመጣሉ። እንደዛ ነው። የአራት አይነ ማህበረሰብ ሲቋቋም ወይም ሀብሎ ሲጀምር ራሱ አራት አይና የሚለው ራሱ ውስጡ ብዙ ነው። አራት አይን ማለት ውጫዊው ሁሉን ተመልካች እንደማለት ነው። ሁሉን ተመልካች ግራ ቀኝ ወደ ላይ ወደ ታች አድርጎ የሚመለከት ማለት ነው። ውስጣዊው ደግሞ ስፒሪቹዋል ውስጣዊው መንፈሳዊ የብዙ በእኛ በእስልምናው አጠራር የብዙ ወልዮች ስብስብ ጥርቅም ያሉም በህይወት ያሉም በህይወት የሌሉም ከፈጣሪ ዘንድ በተሰጣቸው ጸጋ በአንድም ሆነ በሌላ መንገዱ ኮሚኒኬት የሚደረግበት ነገሮች ሲፈረዱም ሆነ ነገሮች ቦታቸውን ሲይዙ የሁሉም አስተዋጽኦ ያለበት ግራና ቀኝ ታይቶ ዝም ብሎ በስሜት ሳይሆን ግራና ቀኝ ታይቶ የሚቀመጥበት አንዳንድ ጊዜ የሚሆንበት የማይሆን ደግሞ የማይሆንበት ነገር ያለ ስብስብ ነው። እንግዲህ ፎር አይስ ሶሳይቲ ፎር ወርልድ ዋይድ ኔሽን የተባለው ማለት ነው። መጀመሪያ ላይ ፎር አይስ ሶሳይቲ ነበረ። ለራሳችን ብቻ ነበር ማለት እዚህ በተመለከተ ብቻ ነበረ እና ከዛ በኋላ ግን ያው አንዳንድ ነገር ስናይ ወደ ላይ ማሰፋ ነው። ወርልድ ዋይድ አደረግነው ማለት ነው። የራሳችን የሆነ ኢንተረስት የለንም ማለት ግላዊ ስሜት የለም፣ ግላዊ ፍላጎት የለውም። ግን ሁሉም ነገር በአንጻራዊ ሁኔታ ይካሄዳል ማለት ነው። አሉታዊንም አዎንታዊንም እያየን ነገሮችን አመዛዝነን ለማንም በማያዳላ መልኩ ይህን ስንል ያው ብዙዎቻችሁ አይገባችሁም። ምክንያቱም ምን ማለት ነው ማዳላትን አለማዳላቱ ራሱን የቻለ አለበለዛ ብዙ ጥያቄ ያስነሳል ከመሃሉ። ግን ያው መንፈሳዊ ስትሆኑ ያው ያለው ነገር ነው የምትናገሩት። አንዳንድ ጊዜ ብዙ ዋጋ ያስከፍላል። ይበልጥ በአሁን ዘመን መናገር ዋጋ ያስከፍላል። ለእውነት መቆም ዋጋ ያስከፍላል። ምናልባች ለምን ተናገርክ ብሎ የሚመጣና አፍህን የሚያስይዝህ ሰው የለው ይሆናል።
ግን በአንድም ሆነ በሌላ መንገዱ ዋጋ ይከፈላል። በሌላ መንገድ ይመጣሉ፣ በሌላ አኳኋን ይመጣሉ፣ በሌላ አይነት ሲስተም ይመጣሉ። አንተ ታውቀዋለህ ለምን ይሄ ሁሉ ውርጅብኝ እንደሚወርድብህ። ግን እነሱ በሌላ ያው ሰው ነህና በተለያየ መንገድ በኩል መጥተው በአንድም ሆነ በሌላ መንገዱ ያኔ ጥያቄ ትጠይቃለህ። ይሄን ነገር ባልናገር ኖሮ ይሄ ሁሉ ነገር ይደርስብኝ ነበር ወይ ትላለህ። ያው እንግዲህ ፈጣሪ ሰው ስትሆን ይሄም አንዱም ጥሩ ነገር ነው። በአንተ ላይ ውርጅብኝ ሲወርድብህ እያደግክ ነው የምትሄደው። በአንተ ላይ ግፍ ሲበዛብህ እያደግክ ነው የምትሄደው። ውስጥህ እያደገ ይሄዳል። ውጭህ ባዶ ቢሆንም ሰዎች ውጭህን ነው የሚያዩት። የምትለፋውን ልፋት ነው የሚያዩት። የምትደክመውን ድካም ነው የሚያዩት። ግን ውስጥህ እያደግክ ትሄዳለህ፣ እየጠነከርክ ትሄዳለህ መንፈሳዊ። ምክንያቱም አትነቃነቅም። መሰረትህ አለት ላይ ነው የተገነባውና አሸዋ ላይ አይደለም። አንዳንድ ሰዎች መንፈሳቸው ደካማ የሆኑ እንደዚች አይነት በጣም አደገኛ የሆነ ማዕበል ሲመጣ ቦታቸውን ይተውና ይወርዳሉ። ለዚህ ነው ቀላል አይደለም። ቀላል ቢሆን ኖሮ ብዙ ሰዎች ባሉበት ቦታ ላይ ተቀምጠው ይቆዩ ነበር እና የእኛም እንደዚህ ነው። እኛም እንደዚህ ነው። ግን ያው መልካም ነገር ስትናገር፣ እውነት ስትናገር፣ እውነት በእርግጥ እንዳዳማጩ ይወስናል። እውነት ስትናገር ብዙ ነገሮች ይመጣሉ። ብዙ ነገሮች በይበልጥ እነዛ በአንድም ሆነ በሌላ መንገዱ እዛ ነገር ላይ ኢንተረስት ያላቸው፣ እዛ ነገር ላይ ፍላጎት ያላቸው፣ እዛ ነገር ላይ የሆነ እንትን ያላቸው ሰዎች ሌላ ነገር ፈልገው ይመጡብሃል። ሌላ ያ በተለያየ መንገድ ሚሊየንስ ነው መንገዱ። በተለያየ መንገድ መጥተው የመጡና ያጥቁሃል። ምንድን ነው የሚባለው? ፊዚካልም ሊሆን ይችላል፣ ኢሞሽናልም ስፒሪቹዋልም ሊሆን ይችላል፣ ፋይናንሻልም ሊሆን ይችላል። ያ በተለያየ መንገድ ዩኔሜት መንገዱ ብዙ ነው። አንዳንድ ጊዜ አሁን እዚህ ምን ይባላል ፍሪደም ኦፍ ስፒች የሚባል ነገር አለ። ደስ ይለናል። በጣም ነው ደስ ይላል። እንዳውም ደስ ከሚሉን ቋንቋዎች እኛ ያው አይ ዊሽ አይ ለርን ቢፎር ፍሪደም በጣም ደስ ይላል። ፍሪደም ኦፍ ስፒች አትሚስ መናገር ትችላለህ ነው። ዲሞክራሲ አለ፣ ጀስትስ አለ እና ራይት ደግሞ ይባላል። ለዚስ ማይ ራይት እንደሚባለው ነገር ማለት ነው። እነዚህ ሁሉ ነገሮች በጣም ደስ ይላሉ። በጣም ግን አንዳንድ ጊዜ ያው ቦታ ይወስናቸዋል፣ ማንነት ይወስናቸዋል፣ እንደ ጥያቄው የሚመለሱበት ማለት ነው። እና አንተ ፍሪደም ኦፍ ስፒች አለ ብለህ ስትናገር ምናልባት ለምን ተናገርክ ብለው የሚመጣና የሚያጠቃ ሰው ላይኖር ይችላል። ግን በሌላ መንገዱ ብዙ ዋጋ የሚያስከፍል በሌላ መንገዱ እኛ ስላየነው ነው። በህይወታችን ውስጥ ኑረን ስላየነው ነው። ግን ያደርጋል፣ እንደዚህ አይነት ነገር ያደርጋል። በጣም አስቀያሚም ነው። በጣም ያስጠላል። እንደኛ አይነት ሰዎች ደግሞ በጣም ብዙ እንደዚህ ሲናገሩ እንደዚህ አይነት መከራ ምናምን ሲደርስባቸው በውስጥ እያደጉ ይሄዳሉ። አምላክ እየጨመረላቸው ይሄዳል፣ እያጠነከራቸው ይሄዳል። የሌላቸውን ነገር ሁሉ የሰጣቸው ይሄዳል፣ እያከበራቸው ይሄዳል። ከውጭ ያሉ ሰው የሚያውቀው ነገር የለም ውስጥ የሚሰራውን ስራ እና እነዚህ ሰዎች ደግሞ በጣም የተለያየ ስራዎችን ይሰራሉ። ለውጩ አይታይም፣ በውስጥ ግን ይሰራል። እና አሁን ወደ ዛሬው ራሱ ቪዲዮ ልንመጣበት የፈለግንበትም ይሄን ነው። ምክንያቱም አንዳንድ ጊዜ ምን ይባላል በኛ ቋንቋ በኛ አነጋገር ያወቀን ጨነቀው ይባላል። ያወቀን ጨነቀው። እንግዲህ አይታችሁት ከሆነ ጀረማያ ታሪክ በመጽሐፍ ቅዱስ አንድ ነገር በጣም ደስ የሚል ነገር አለው እና እሱ ያቅ ነበረ ለእስራኤል ሕዝቦች ምን ሊመጣባቸው እንዳለ እና ሁልጊዜ ይነግራቸዋል፣ ሁልጊዜ ያስረዳቸዋል። እነሱም በሱ ላይ እስር፣ እንግላት፣ ድብደባ ምናምን ያስደረጉበት ነበረ እና ግን ያለቅስ ነበር። የሚያለቅሰው የሚደርስባቸውን መከራ ሲያስታውሰው
ያለቅስ ነበር። ምክንያቱም ፈጣሪ ነግረው ነበረ ምን ያክል ነገር ሊያመጣባቸው እንደሆነ ለነዛ ህዝቦች። አንዱ ለዛ ነው ዊፒንግ ፕሮፊት የሚባለው፣ ማለት የሚያለቅሰው ማለት ነው። ዊክ ሆኖ አይደለም፣ የሚመጣውን ነገር ስለሚያየው ይሰማዋል ህዝቡ ነው። እና እኛም እንደዚህ ነው ቆይተናል። እንደው አንዳንድ ጊዜ ቆም ብለን አየንና ይሄ ነገር እንዴት ነው? ቢኮዝ the first time you get confused, you really get confused. You just have to ask yourself what's going on, how is this? Just several times you're trying to find excuse just to make sure you are not right. What you think, what you are trying to understand is not right. Just to find any kind of excuse that said, oh, maybe it's not, maybe I'm wrong, maybe it's by accident, maybe it's something እንደዛ አይነት ነገሮችን ትወስዳለህ። ከዛ በኋላ ይሄ ኮንፊውዥኑ ክሊራይቲ ይመጣና ያጸደዋል። ከዛ ኮንቨንስ ትሆናለህ። የምታየውን ነገር በእውነቱ እውነት ነው ማለት ነው። እና በጣም አንተም ራስህ እንትን ይልሃል። ከዛ በኋላ ኮንቬንስ ካረከው በኋላ you have to find a way how to address this thing እና ወደ ፈጣሪ አንተ ያው ድሃ እንግዲህ እንደኛ አይነት ሰዎች ያላቸው ፈጣሪ ብቻ ነው። እና ፈጣሪ ደግሞ ሂደህ ትለምናለህ፣ ትጠይቃለህ። ብዙ ጊዜ ይፈጃል። ፈጣሪን ዝም ብለህ እንዲሁ ያዞን ባሰነባህ you can't convince him, you have to የሚያያቸው ነገሮች አሉ። በዛ ላይ እኛም ባክግራውንዳችን በእምነቱ ደረጃ ብዙ ባይባልም ይሄድን እና አንዳንድ ነገሮችን አደረግን፣ አየነው፣ ብዙ ውስጡን አየነው። ከዛ ቆም ብለን ማሰብ ነበረብን። ከኢሞሽናሉም ከራሽናሉም ከኢጎውም ወተን እስኪ ይህን ነገር ረጋ ብለን ምክንያቱም አንዳንድ ጊዜ ነገሮች ከአፕሉ ነው ብለህ ትላለህ፣ ከአፕሉም አይደለም። ከዛ በኋላ ደግሞ ከቅርንጫፉ ነው ብለህ ትላለህ፣ ከቅርንጫፉ አይደለም። በነገራችን ላይ ለዚህ ነው we forgive everyone before 2026 አዲሱ ዓመት ከመግባቱ በፊት we forgive everyone those who did hurt us or anything. ምክንያቱም እኛ ስናስበው ይህ ነገር በግለሰብ ደረጃ የሚሆን አይደለም፣ ይህ ነገር በካምፓኒ ደረጃ የሚሆን አይደለም፣ ይህ ነገር በእንደዚህ የሚሆን ነገር ስላልሆነ አንዱም ደግሞ ፈጣሪ የበደሏችሁን ይቅር በሉ ስለሚባል ይቅራል። እንግዲህ ከዛ በፊት ያለው ነገር ነው አሁን የምናወራው። እና እንደዚህ ስናይ ቆይቷል፣ ትንሽ በጣም ረጅም ጊዜ ሆኗል። እና አንዳንድ ጊዜ እንዲሁ ቆም ብለን ስናስበው አንዳንድ ነገሮችን አየን። we've been surprised because you never expected። አንዳንድ ጊዜ እንደዚህ አይነት ነገሮች ስታይ እንዴት ነው እንደዚህ ሊሆን የሚችለው? ምክንያቱም እኔ እንደዚህ አይደለሁም፣ ምክንያቱም እንደዚህ ነኝ። እዛ ባህኛም ደግሞ ያኔ በ2023 ገና የእንትን ማዕረጉን የተሰጠን ነበርና የወልይነቱን ማዕረግ የፈጣሪን ችሎታ የፈጣሪን ጸጋት የተሰጠን ስለነበር እኛም ገና አዲስ ነበርንና አንዳንድ ነገሮችን በመልካም ለማየት ሞከርን። በመልካም ማለት ባለን አቅም ባለን ነገር ለሀገሪቱም ለሕዝቡም መልካም ነገሮችን እንዴት ነው ልናደርግ የምንችለው ብለን የመጀመሪያ ጊዜ ልክ ትዝ ይለናል። ከሌላ ቦታ ከሌላ ሀገር ስንመጣ አንዳንድ ነገሮችን አስቀምጠን መልካሞች ነበሩ፣ አንዳንዶቹን ደግሞ አስቀምጠን ያው ከሀገር ውጭ ያሉት ነገሮች ናቸው። እዛ በኋላ እንዲሁ ስናይ አንዳንድ ነገሮች መጡና በጣም አሳዘነን፣ ውስጣችን አሳዘነን። ስሜተኛ ሆን እንዳሁኑ አልበሰልንም። ከዛ አንዳንድ ነገሮችን አስቀመጥን። ምክንያቱም ከአፕሉ ካልሆነ ከቅርንጫፉ ነው፣ ኦኬ ከቅርንጫፉ ካልሆነ ከዛፉ ነው። እና ማጥናት ነበረብን። ጥሩ ጊዜ ወስደን ማጥናት ነበረብን፣ ከቅጠሉ እስከ ስሩ ማለት ነው። ያው መንፈሳዊ ስትሆን እንደዚህ አይነት ነገር ነው የምታደርገው።
ስሜታዊ እንዳትሆን you don't have to be mislead ነው። ራስህ ገብተህ ልታጠና ይገባሃል። ምክንያቱም ስሞታ የምታቀርበው ለፈጣሪ ነው። አቤቱታ የምታቀርበው ለፈጣሪ ነው እና you have to be sure for something that you are trying to report to God ነው። እና ግራ ቀኙን ለማየት ሞከርን። ያንን ሰዓት ነው እንግዲህ አራት አይና ማህበረሰብም የተመሰረተው። ትንሽ ውስጣችን ሰላም አልነበረም። ውስጣችን አንዳንድ ነገሮች ይረብሻሉ። ይበልጥ ካሁን በፊት እንደዚህ አይነት ነገር አይተህ የማታውቅ ከሆነና ሁሉም ነገር በጸጋ ማትቀበል ከሆንክ ሰው እንደዚህ አይነት ነገር ነው የሆነው። እዛ እንደዚሁ አየን። ከቅጠሉ እስከ ስሩ አጠናንና እንዲሁ በማጥናት ሂደት ውስጥ ፕሮሰስ ውስጥ ያለን ብዙ የተለያዩ ነገሮችም ሪጂናሊም ኢንተርናሽናልም ክስተቶች የተከሰቱ በአንድም ሆነ በሌላ መንገዱ የተለያዩ ሰዎችን የተለያዩ ክፍሎችን እያሳተፈ እየቀጠለ ስናይ ይሄ ነገር እስኪ እንደገና ደግሞ እንመርምረዋለን። ይህንን ዛፍ እንደገና ከቅጠሉ እስከ ስሩ ማጥናት ጀመርን። እዛ የመጀመሪያ ጥያቄ መጣብለን ምንድን ነው ይሄንን ዛፍ ከነቅጠሉ ከነቅርንጫፉ ከነግንዱ ይሄን ያህል ዘመን አረንጓዴ አድርጎ ያስቀመጠው ያቆመው ምንድን ነው ብለን ማጥናት ጀመርን። እንደገና ማጥናት ጀመርን። ብዙ ጊዜ ፈጀ። ምክንያቱም እንዳልናችሁ መንፈሳዊ ስትሆኑ you have to be careful. You know how far you can go. You know what you can do. You know what is your power. You know what is you are able to do. So በጣም ጥንቃቄ ማድረግ ይኖርብሃል በአንድም ሆነ በሌላ መንገዱ። ምክንያቱም አንዲት ትንሽ ስህተት ህዝብን መጥፎ ነገር ውስጥ ይከታል፣ አገርን መጥፎ ነገር ውስጥ ይከታል። So you have to convince yourself first. እና እንደዛ ነበረ። አንዳንድ ነገሮችን ስናስተውል በትክክልም በጣም አንዳንድ ያስጠላሉ፣ መጥፎ ናቸው። ግን እንዳልናቸው ነው። ሰው ነንና ሁሌም ትክክል ነን ላንል እንችላለን። አንዳንድ ጥፋቶች ይኖራሉ ከግራም ከቀኝም። ያንንም ከግምት ውስጥ በማስገባት ግን ያው ጥያቄዎች እየመጡ መልስ የላቸውም። ለብዙ ጥያቄዎች መልስ የላቸውም እና መልሱንም እንዲሁ አገኘነው። በአንድ በኩል ማለት መልሱ ማለት ለምን መልስ እንደሌለው ነው መልሱን ያገኘነው እንጂ መልሱን አይደለም። አንዳንድ ጥያቄዎቹ ትክክል አይደሉም ማለት አይደለም። አንዳንድ ጥያቄዎች መልስ የሌላቸው ጥያቄዎች ሊኖሩ ይችላሉ። አንዳንድ ጥያቄዎች ደግሞ መልስ ይኖራቸዋል። መልስ ሲኖራቸው መልስ ግን የላቸው። መልስ እያላቸው መልስ የላቸውም። መልስ እያላቸው መልስ የማይኖራቸው በሶስት ምክንያት ነው። አንደኛው the right time የሚባል ነገር አለ። ሁለተኛው the right place የሚባል ነገር አለ። ሶስተኛው ደግሞ the right person የሚባል ነገር አለ። For that reason has no answer. You don't have to expect that much because you will not be one of these or all of this. እና እንደዛ የሚባሉ ነገሮችም ስለነበሩ በጥሞና እንደዚሁ ስናይ እንደገና ደግሞ እንዲሁ ቀስ ብለን ደግሞ ስናይ ግራም ቀኝም እያልን በመሀል እንዳልናችሁ ሪጂናልም ኢንተርናሽናልም አንዳንድ ክስተቶች ይከሰታሉ። ስለዚህ አሁን እነዛ ግብአቶች ነው የሚሆኑት፣ ለጥናቶች ግብአቶች ይሆናሉ። በፊት አንዳንድ ኮንፊውዝድ የሆንክባቸው ነገሮች ከዛ በኋላ ኮንቪንስ ስለሚያደርጉ ኮንፈርም ያደርጋሉ። እና በጣም ግራ እየገባን እያየን እዛ ያው በቪዲዮ ጀመርን። ቪዲዮ መጫን ዩቱብ ላይ ማለት ነው። ምናልባች አንዳንድ የምናውቃቸውን ነገሮች በመናገር እስኪ የሚሰማ አካል ካለ
ከሚሰሩት ስራ ቢጠነቀቁ፣ ከሚሰሩት ስራ ቢታቀቡ፣ ከአንዳንድ ነገሮችን ግራ ቀኝ ብለው ቢያዩ ያኔ ልክን ማስቀመጥ ስንጀምር እንዳውም አንዳንድ አዳዲስ ክስተቶች ማየት ጀመር። ዛት ሚንስ ኢት ቢካም ወረስት። እነዚህ ሰዎች ብዙም አልገባቸው ማለት እና ነገሩ ያው እንትን ቢለንም ግን በብዙ መልኩ ጎዳን፣ በብዙ መልኩ ተሰቃየን። ግን ፈጣሪ የተመሰገነ ይሁን ብዙ ትልልቅ ማዕረጎችን አገኘን። ምንም ያልነበርነው ማዕረግ እያገኘን ትልልቅ ደረጃዎችን እያገኘን እያደግን መጣን ማለት ነው። በእምነታችን በስፒሪቹዋል ፓወራችን ማለት ነው። ከእንደገና ደግሞ ማስጠንቀቅም ጀመርን። እንግዲህ ያው የመንፈሳዊ ስትሆንና የፈጣሪ ሰው ስትሆን እንደዚህ አይነት ነገሮችን እንደገና ታስተውና ትነግራቸዋለህ። ይነው ኢፍ እጅህን አንስተህ ለፈጣሪ ስትለምነው ምን አይነት መቅሰፍት ሊመጣ እንደሚችል ስለምታውቀው እንደገና ደግሞ ታስተምራለህ። እንደገና ደግሞ እነዛም ይበሳል። ምክንያቱም ባለፈው ቪዲዮ ላይ እንዳልነው አንዳንድ ነገሮች አሉ። እኛ እነሱን የምናይበትና እነሱ እኛን የሚያዩበት ምናልባት የሰማይና የመሬት ያክል የተራራቀ ሊሆን ይችላል። እኛ ግን ያው እንደ ጠላት ሳይሆን እንደ ዜጋ፣ እንደ አገር እንደሚወድ እና አንዳንድ ነገሮች እንዲሁ ሳይተን ማስረዳት የምንችላቸውን ነገሮች ትዝ ይለናል። ከአንዲት ካስረዳንባቸው አንዷ ምሳሌ ምንድነው? ምሳሌ የሰጠነው ትልቅ ጋን በጠጠር ይደገፋል አልን። ትልቅ ጋን፣ ትልቅ የሚያክል ጋን በጠጠር ይደገፋል አልን። ትልቁን ጋን ደግሞ ባላንሷን ከሳተች ጠጠሯን ትበሰዋለች ብለን ተናገርን። ብዙም አልገባቸውም ነበር ያኔ፣ ምክንያቱም ከባድ ነው እና የዚህ ነገር ትልቁ ችግሩ አለን ያቺ ጠጠር በስታው ጋን ውስጥ ያለው ሊኩዊድ ፈሳሽ ነገር ፈሶ ባዶ ሲሆን ባዶነቱን የሚያውቀው ጋኑ ብቻ ነው። በውጭ ያለው አካል ባዶነቱን የጋኑን ባዶነት አያውቅም። አይደለም ባዶነቱን መበሳቱንም አያውቅም። መበሳቱንም አያውቅም። እና እንደዚህ አይነት ነገሮችን ተናገርን ለማስረዳት ያክል ነበር። ለማስረዳት ያክል ማለት እንዲሁ ያው ቋንቋችን አማርኛ ነው። እኛ በእንግሊዝኛ ማስረዳት አንችልም። ቋንቋችን ስላልሆነ እና በአፍ መፍቻም ስላልሆነ ማስረዳት አንችልም ነበር እና በተቻለ መጠን አንዳንድ ነገሮችን ለመናገር ሞከርን። እንዳውም አንደኛው ደግሞ ትዝ አለን። ምንድን ነበር እያልን ምሳሌ የሰጠነው አልን። አንዲት አይጥ ትሮጣለች፣ አይጧን ድመት ያሯሩጣል። አይጧ ድመት ከኋላዋ እንዳለ አታውቅም። ትሮጣለች፣ ምን እንደምታሯሩጥ አናውቅም። አይጧን ግን ድመት ያሯሩጣል። ድመቱን ደግሞ ምናልባች ውሻ ያሯሩጠዋል። ውሻው ድመቱን ሲያሯሩጥ ድመቱ ውሻ ከኋላው እንዳለ አያውቅም። ከዛ ውሻውን ደግሞ ምናልባች እንበልና ጅብ ያሯሩጠዋል። ውሻው ጅብ ከኋላ መኖሩን አያውቅም። ግን ጅቡ ውሻውን እያሯሯጠ ነው። ጅቡን ደግሞ ከኋላ አንበሳ እያሯሯጠው ነው፣ ወይም ነብር እያሯሯጠው ነው እንበል። ጅቡ ነብር ከኋላው መኖሩን አያውቅም። ግን እሱ የሚያባርረው ማንን ነው? ውሻውን ነው። ከዛ በኋላ ደግሞ እንበል ነብሩን አንበሳ ከኋላ እያባረረው ነው። ነብሩ ከኋላ አንበሳ መኖሩን አያውቅም። እሱ የሚያውቀው ጅቡን ማባረሩ ነው። ከዛ አንድ ጊዜ ሁሉም ደከማቸውና ዞር ብለው ሲያዩ ለካ እነሱ እያሯሯጡ ሳይሆን እነሱን የሚያሯሩጥ ከኋላ አለ። አሁን ድካማቸውን ረስተው ሌላውን ማሯሯጥ ሳይሆን እራሳቸው መሮጥ ጀመሩ፣ ህይወታቸውን ለማትረፍ ማለት ነው። ምክንያቱም ከኋላ ያለው ትልቅ ነገር ነው። they have to run for their life. They really forget that they feel tired because they was thinking that they was chasing something. They never understand something bigger was behind them.
ይህንን ሁሉ ምሳሌ ሰጠን ቢገባ ብለን አንዳንድ ነገሮችን ምክንያቱም ብዙ ነገሮችን እኛ እናውቃለን። ፈጣሪን ያሳወቀን ከራሳችን ችሎታ አይደለም። ምን ሊመጣ እንደሚችል ማን ሊመጣ እንደሚችል ምን ሊደረግ እንደሚችል አንዳንድ ጊዜ እንናደድና የሆነች ነገር እናስቀምጣለን። ለትምህርት ያክል ያቺ ነገር ትከሰታለች። ከመከሰቷ አንድ ሳምንት 2 ሳምንት በፊት እንናገራለን ምን ሊከሰት እንደሚችል። ያችን ለመቅጣት ማለት እንዲሁ ለማስተማር ምናምን ነበርና እባካችሁ እንደዚህ አይነት ነገር ነው። እናንተ ማታውቋቸው ብዙ ነገሮች እኛ እናውቃለን። የትልቅ ተራራ ክምር ስብስቡ እኮ አፈርና ጠጠር ነው። ያንን አፈርና ጠጠር ስታነሳው ፒስ ባይ ፒስ ሜዳ ነው የሚሆነው። ምንም እንኳን እንደዚህ አታውኑ። ምክንያቱም አንዳንድ ነገሮች እናንተ ማታውቋቸው ነገሮች አሉ። እኛ ከስር ስናነሳቸው ምንም ነገር የሚተርፋችሁ ነገር የለም። እንዳውም በሂሳብ መልኩ አልን 10-1 0 ነው የሚሆነው። ያኔ እንግዲህ አንዳንዶቹ እንዴት ነው ምን አይነት ሂሳብ ነው ካልኩሌሽን እብድ ነው ወይ ቃሽቶ ነው ሊሉ ይችሉ ይሆናል። ግን እያልን የነበረው እውነት ነበረ። 10-1 0 ቢኮዝ ሊትራሊ እያንዳንዱ ነገር ያ 10 አንዱን በአንዱ ላይ ተደግፎ ነበር የሚኖረው። ስለዚህ አንዷን ስታነሳ ሁሉም ይረግፋሉ ማለት ነው። የሚቀረው 0 ነው። you think that you will still have 9 because you never understand when one is missing the rest is nothing. The rest is nothing. ያንን ያክል ለማስተማር ሞከር። ምክንያቱም እናውቃለን የሚመጣውን ነገር ልክ ጀረማያ እንዳያስበው እንዳየው ነገር ማለት ነው። እሱ ያለቅስ ነበረ። የሚያለቅሰው በጣም ደክሞት ወይም እሱ ላይ የሚደርሰው ስቃይ አሳስቦት አይደለም። የሚያለቅሰው የነበረው በእኛ ግምት ወይም በእኛ አንደርስታንዲንግ እነሱ ላይ ሊከሰት የሚችለውን ግፍ እነሱ ላይ ሊከሰት የሚችለውን መከራና ችግርና ስቃይና ሞትና ምናምን ሲያስበው ያለቅስ ነበረ። የሚያለቅሰው እነሱ ስላልሰሙት ነበረ። እና እኛም እንደዛ ነበር እና ለመናገር ስንሞክር ግና ሊሰሙ አልቻሉም። ያው 4 አይነት ማህበረሰብ እንግዲህ ምንድን ነው ይናገራል መጀመሪያ። ከዛ በኋላ ነገሮችን በሂደት በጣም በዝግታ ያስተውልና አንዳንድ ነገሮችን ፈጣሪን ይለምናል ማለት ነው። እና አሁን ለምሳሌ መካከለኛው ምስራቅ ላይ እየተካሄደ ያለው ነገር ለረጅም ጊዜ በጉጉት ስንጠብቀው የነበረ ነው። ማለት ፈጣሪ አንድ ጊዜ ትዝ ይለናል የሆነች ነገር ተከሰተች። ያኔ አሁኑ አስተዳደር ወይም ትራምፕ አልነበረም ቤተ መንግስትና የሆነች ነገር ተከሰተች። አሳዘነን፣ አዘን። ከዛ ቀጥሎ በሆነ ነገር ተከሰተ። አሁን ያኔ ፈጣሪ ለመንን። አንዳንድ ጊዜ ምን አለ መሰላችሁ በስፒሪቹዋል በጣም እንደየደረጃችሁ ይወስናል። ሁሉም ስፒሪቹዋል አንድ አይደለም ማለት ሁሉም በእኛ ወልይ እንኳን ቢሆነው ሁሉም ደረጃችን አንድ አይደለም። አንዱ በጣም አሁን እኛ ታላላቆች አሉ እና በጣም እኛ ልንደርስ አንችልም። እዛ እንኳን ብንደርስ እንኳን በጣም ብዙ ጊዜ ይፈጃል። ግን ያው ታሪክ አለ በውስጡ እና አንዳንድ ነገሮች አሉ። ያለን የዛን ጊዜ ያለውን ነገር ስናይ በጣም አዘንና አንዳንድ ስራዎች መስራት ነበረባቸው። ፈጣሪን መለመን እንግዲህ ምን ይባላል በአማርኛ ተረቱ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ባለቤቱን ካልናቁ አጥሩን አይነቀንቁ ይባላልና እኛ ደግሞ እንግዲህ ባለጌዎች አይደለንም። የሰው አጥር ሄደን አንነቀንቅም። ምክንያቱም ባለቤቱን እናከብራለን። እና አንዳንድ ጊዜ የማን ልጅ ማን ይኮረኩማል ስለሚባል ማንም ስለማይነካ ፈጣሪ መለመን እንደዛ አይነት ነገር አለ። እዚህ ልነግራችሁ ማንችላቸው ነገሮች ውስጡ የሚሰሩ ስራዎች አሉ። ፈጣሪን ለምን ያኔ እንግዲህ 2 ዓመት ከምናምን ምናልባት 2 ዓመት ይሆነዋል ብለን እንገምታለን። በግምት 2 ዓመት ይሆነዋል ወይ ከምናምን ይሆናል። ያ 2 ዓመት ከምናምን እንደዛ አካባቢ ይሆናል። ብዙም ሩቅ አይደለም። እና ለመን ከዛ በኋላ እንግዲህ መጠበቅ አለብህ። የፈጣሪን ከለመንክ በኋላ ጸሎትህን ካደረስክ በኋላ ትጠብቃለህ። አንዳንድ ጊዜ ትረሳዋለህ ምን እንደለመንክና ግን ፈጣሪ ግን አስታውሶ ይዞልህ ይመጣል።
እና ያው የለመናቸው ብዙ ነገሮች አሉ ውስጣቸው እዚህ ልነግራችሁ ማንችላቸው እና ያኔ ፈጣሪ አንዳች መልእክት ተላከ። ያን ምን አለ? በዚህ መካከለኛው ምስራቅ ውስጥ ያሉት ነገሮች ሁለት ሀገሮች ሳይሳተፉ ጦርነቱ አይቆምም አለ እና አንድ ነገር ደግሞ ጨመረ። እዚህ አካባቢ ያሉትን ነገሮች ለአንድና ለመጨረሻ ጊዜ ይዘጋል። ለአንድና ለመጨረሻ ጊዜ መፍትሄ ይሰጠዋል እና ለአንድና ለመጨረሻ በጣም አስከፊ የሆነ ደረጃ ጦርነት ሊሆን ይችላል። ሁለተኛው በጣም ከፍተኛ የሆነ በመቶ ሚሊዮኖች የሚቆጠሩ ሰዎች በአንድም ሆነ በሌላ መንገዱ ዋጋ የሚከፍሉበት ትልልቆች ብቻ ገባችሁ። አንዳንድ ነገሮች እዚህ ልንናገራቸው የማንችላቸው ነገሮች ብዙ ነገሮችን መጡ። እኛ የተሻለንን ያክል እዛው ቪዲዮ ላይ ምንድነው ዩቱባችን ላይ ያስቀመጥነው ከዛ እንግዲህ መጠበቅ ነበረብን። ያው መጣ። አንዳንድ ጊዜ ምን ያሳዝናናል? ያልናቸው ነገሮች አይሆንም ይሆናሉ አይደለም፣ ግን ሲሆኑ ብዙ ነገሮች ይናጋሉ። you wish you didn't tell them you wish ሰዎች አንዳንድ ጊዜ ሰዎችን አያውቁም እና ሰዎችን ሳያውቁ ይንቃሉ። ሲንቁ ደግሞ ያው አንዳንድ ነገሮች ይካሄዳሉ። እንደኛ አይነት ሰዎች በአንድ ወቅት ትዝ ይለናል አንዲት መልእክት አስቀመጥን። እንኳን ንቃችሁን አክብራችሁንም አይሆንም እና እጃችንን ስናነሳ ወደ ፈጣሪ በጣም ብዙ ነገሮች ይካሄዳሉ። ምናልባት እኛ ለእናንተ ፈተና ልንሆን እንችላለን። የእኛ ፍራቻ ግን ፈተናውን ላታልፉ ትችላላችሁ። ያ እና ጥሩ አይደለም ብለን ለማስረዳት ሞከርን። በተቻለ መጠን ፈጣሪን ለመንን። ያው ብዙ ነገሮች ተካሄደው እንዳልናቸው እዚህ የማይነገሩ ነገሮች አሉ። ብዙ ጊዜ እንግዲህ 5%ን 10%ን ነው የምንናገረው፣ ሁሉም አንናገርም። በውስጣችን ብዙም ተናደድን። ምክንያቱም ደረጃህን ስታውቀው ሰዎች አልባሌ ነገር ውስጥ ያስበውሃል፣ አልባሌ ነገር ውስጥ ይገምቱሃል እና እንደዚህ አይነት ነገር ሲያደርጉ እባካችሁ ለእኛ ችግር የለውም እናውቃለን። ያው ብዙ መከራ ችግሮች ይመጣሉ። በቀጥታም ባይሆን በተዘዋዋሪ ሚሊየንስ ችግር ሊመጣ ይችላል። ግን የኛ ፍራቻ ራሳችሁን ትጎዳላችሁ፣ እንደ ማህበረሰብ ትጎዳላችሁ። እንዳውም አስረዳን። በግብር ከፋዩ ገንዘብ ደሞዝ የሚከፈለው ወይም ከሱ ጋር ግንኙነት ያለው ጥፋት በሚያጠፋ ጊዜ በዛ ላይ ደግሞ በይበልጥ እኛን የተመለከተ ሲሆን በቀጥታም ሆነ በተዘዋዋሪ አገሪቱን ይጎዳል፣ ህዝቡን ይጎዳል። ዋጋው ከባድ ነው። የሚከፈለው ዋጋ ከባድ ነው። እንደኛ አይነት ሰዎች ሲናገሩ ማድመጥ አለባችሁ ብለን ተናገርን። ምክንያቱም እናውቃለን ሀውፋር አንዳንድ ጊዜ የእኛን ችሎታ ሁሉ ስንናገር ማለት እንዲሁ ለመናገር ችሎታችን ለማሳወቅ ፈልገን ሳይሆን ሰማይን ዝናብ እንዳትጥይ ካልን አትጥልም። ምክንያቱም ታዛዥ ነች፣ ሰማያዋ ታዛዥ ነች። ምድር እንዳታበቅል ካልን አታበቅልም። ሪዝን ታዛዥ ነች። ወንዝ እንዲደርቅ ካልን ይደርቃል። ታዛዥ ነው። በእውነቱ ይህን ነገር ለመረዳት ብዙ ጊዜ ይፈጃል። ብዙ ጊዜ መንፈሳዊ የሆኑ ሰዎች ግን ያውቁታል፣ በደንብ ያውቁታል። ምክንያቱም አንተ የፈጣሪ ባሪያ ስትሆን አምላክ በስሮች ያሉትን ነገሮች ሁሉ ታዛዥ እንዲሆንልህ ያደርገዋል። እንውሰድ ሱለይማንን፣ ነቢዩ አላህ ሱለይማን የአላህ ሰላም በሳቸው ላይ ወረድና ጅኖችን ያዙ ነበረ። ጅኖች እንደ ሰራዊት እንደ ሰራተኛ ይሰሩላቸው ነበረ፣ ታዛዥ ስለሆኑ ነው። ለአንተ ግን ለኖርማል ሰው እንኳን ሊታዘዙልህ አታያቸውም ጭምር አታያቸውም። እንደዚህ አይነት ነገር ነው። ወፎች ይታዘዙላቸው ነበረ፣ ምክንያቱም አምላክ እንዲታዘዙላቸው ስልጣኑን ሰጠው።
ለነቢዩላህ ሱለይማን ስልጣኑን ሰጠው። ለአንተ ግን እንኳን ሊታዙልህ ማናገርም አትችልም። እንዴት አድርገህ ነው የምታናግራቸው? የወፍ ቋንቋ። ነቢዩላህ ሱለይማን ግን ያናግራቸው ነበረ። ንፋስ ይታዘዝለት ነበር የፈለገበት ቦታ ለመሄድ። እኛ ንፋስ ብዙ ደግሞ አንዳንድ ጊዜ ዲስትራክሽን ምንድን ነው ብዙ ውድመት ሊያስከትል ይችላል። ግን በነቢዩላህ ሱለይማን ዘመን ለዛ ለንጉሱ ለነቢዩላህ ሱለይማን ኪንግ ሰሎሞን ለሱ ይታዘዝ ነበር። ንፋስ መታዘዝ ብቻ አይደለም፣ የፈለገበት ቦታ ይወስደው ነበረ። ለአንተ ቢሆንስ አይደለም ሊታዘዝ መጀመሪያ ስታናግረዋለህ ወይ ነው። እና እንደዚህ አይነት ነገሮች ናቸው ሁሉ ብዙዎቹ እንደዚህ ናቸው። እና ለሌላው ሰዎች የማይቻሉ ነገር ለፈጣሪ ባሪያዎች ይቻላሉ። አምላክ ለሁሉም ባሪያዎቹ አንድ አይነት ነገር አልሰጠም። ለሙሴ የሰጠውን ጸጋ ለሱሌማን አልሰጠም። ለሱሌማን የሰጠውን ጸጋ ለነቢዩላህ ዒሳ ወይ ለክርስቶስ አልሰጠም። ለክርስቶስ የሰጠውን ጸጋ ለሱሌማን አልሰጠም። ለክርስቶስ የሰጠውን ጸጋ ለሙሴ አልሰጠም። እና ብዙ ናቸው። እንደዚህ መቁጠር እንችላለን። እያንዳንዳቸው ምክንያት ይኖራቸዋል። እያንዳንዳቸው ግብ ይኖራቸዋል። ሁሉም በሰዓታቸው ኑረው የሚፈለግባቸውን ስራ ሰርተው አልፈዋል። ሁሉም ግን አንድ ሁሉ ነገር የሚያመሳስላቸው የፈጣሪን ባሪያዎችን የነካ ቅጣቱ ከፍተኛ ነው። ሁሉንም ይኸው አንዳንድ ጊዜ የማይታመኑ ሰዎች ማለት እዚህ ግባ የማይባሉ ወይም ሰዎች ኤክስፔክት የማያደርጓቸው ሰዎች ይነሳሉ፣ በፈጣሪ ዘንድ ይነሳሉ። እንውሰድ ኖህን። ብዙ ጊዜ ያ ኖህ ሲጣራ ኖረ። ነቢዩላህ ኖህ የፈጣሪ ሰላም እሱ ላይ ውረድ ሲጣራ ኖረ። ማንም የሰማው የለም። ግን የነገሩን አሳዛኝነት የምታውቀው ያ ሁሉ ህዝብ በውሃ ሲበላ ነው። they wish if they listen to him they wish they survive but ያ ሰውዬ በነሱ ዘመን በትክክለኛው መልእክቱን አስተላልፏል። የሚሰማው ባይኖርም ይልቁንስ ከመስማትም አልፈው ሳይሆን ብዙ መከራና ስቃይ አድርሶበት ሊሆን ይችላል። ሂድ ጀርመን ውሰድ፣ ሂድ የተለያዩ ንጉሶችን የሉጥንም ዘመን ውሰድ፣ የተለያዩ ዩኔሜት። አንዳንድ ጊዜ የሆኑ ሰዎች ይመጣሉ በህይወታችሁ ውስጥ ብቅ ይላሉ። እንደ አገርን የሚያፈርሱ ይኖራሉ። አንዳንድ ሰዎች አሉ ከንጉስ በላይ ናቸው። እናንተ እንደምትሏቸው ንጉስ እዚህ ምድር ላይ ማለት ነው። ንጉስ ማለት ፈጣሪ ብቻ ነው። ከንጉስ በላይ ናቸው። ከመሪዎች በላይ ናቸው። ከሀገርም በላይ ናቸው። አንዳንድ ሰዎች አሉ እናንተ ከምትገምቷቸው በላይ ናቸው። እዚህ ግባ የሚባል ኑሮ አይኖሩም። never expected ግን ትልልቅ ስራዎችን ይሰራሉ። አገርን ወይ ያፈርሳሉ ወይ ይገነባሉ። በህዝብ ላይ ከፍተኛ የሆነ ቅጣትን ያወርዳሉ ወይ ለህዝብ ምህረትን ይለምናሉ። አታውቋቸውም። መሀላችሁ ነው የሚኖሩት። never expected ብዙዎቹን ስናይ እንደዚህ ነው። ክርስቶስ ዘመን በነቢዩላህ ዒሳ ዘመንም እንደዚህ ነው። እሱ ይናገራል፣ ሁሉም ያሾፋል፣ ይደበድባሉ፣ ይገላሉ። ያው እንደዚህ ነው። ዘከርያን ብናይም እንደዚህ ነው። ልጁን ያሕያን ብናይ ወይም ጆን ነው የሚባለው ብናይ እንደዚህ ነው። ከዛ በኋላ እንግዲህ የደረሰውን መከራና ችግር እናውቃለን። በህዝቦቹ ላይ ችግር የለውም። you can ignore the messenger, you can ignore the message, you can do anything whatever you want, but the price
ኢዝ ሞር ዛን ዘ ማይንድ ካን ኤክስፔክትድ። እና ለዚህ ነው እኛ ቆይተን ነበረ ብዙዎቹ ነገሮችን ፊርማቸውን ያደረግነው። ምክንያቱም ብዙ ነገሮችን ግራ ቀኝን አይተን ለመናገር ሞከርን። ያ ግን ያው በአንድም ሆነ በሌላ መንገዱ መመለስ ነበረበት። አንድ ጊዜ አንዲት ሴትዮ ምን አለች? ስራ ላይ በነበርን ጊዜ ነው። ይሄ እናንተ አራት አይና ማህበረሰብ የሚባለው ፎር አይስ የሚባለው ማለት ምንድነው ሊያደርግ የሚችለው? በዚህ ሬስ እና ሬሲዝም ከዛ ጋር ንክኪ ባላቸው ሰዎች የተበደሉ ምናምኖቹ ምንድነው ሊያደርግ የሚችለው? መፍትሄው ምንድነው የሚያደርገው አለት እና በ2024 እንግዲህ በረዶ ነበረ። ምናልባት ሜይ ላይ ሊሆን ይችላል ወይም አፕሪል ላይ ሊሆን ይችላል። እና አልናት አይ በሱም ብዙ ያው ስራ እየተሰራ ነው። ሁሉንም እኩል እናደርገዋለን አለ እንደ ቀልድ ነው። ሁሉንም እኩል እናደርገዋለን። ብዙ ስራዎች እየተሰሩ ነው። ብዙ ስራዎች እየተሰሩ ነው። በነገራችን ላይ መልካም ነገር መስራት ካቃተህ መጥፎ ነገር ወደ አንተ ይመጣል ይላል። እና እየተሰራ ነው። ምንድነው እንዴት ነው እኩል የሚሆኑት? ሁሉም ደስተኛ ይሆናሉ ማለት ነው? ዛት ሚንስ ላይክ ኤቭሪባዲ ዊል ቢ ሃፒ ነው ነው እንደዛ ማለት አይደለም። እነዚህኞቹ ብቻቸውን ሲቸገሩ የነበሩትን ችግር ማጆሪቲ እናደርገውና በፊት ተቸግረው የማያውቁት ሰዎች እንዲቸገሩ እናደርጋለን። በዛን ጊዜ ይሰማቸዋል። እነዚህኞቹ ሲሰለፉ ብቻቸውን የነበሩትን የሰልፉ አይነት የተለያየ ቢሆንም እነዛኞቹ ተሰልፈው በህይወት ዘመናቸው ተሰልፈው የማያውቁትን እንዲሰለፉ እናደርጋለን። እነዚህኞቹ አጥተው የማያውቁትን ሁልጊዜ የሚያጡትን ነገሮችን ወይም ችግር የሚደርስባቸውን እነዛኞቹ እንዲቸገሩ እናደርጋለን። እና ሴትየዋ ምን ማለት ነው ይሄ? ሃው ኢዝ ዚስ ገና ሃፕን? ብዙዎቹ እኮ እንደዚህ አይደለም ፍሮም ዘ ሎጂክ። ሴትየዋ ብዙ ጥያቄ ማለት ያው ሃው ኢዝ ዚስ ውድ ሃፕን? እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊከሰት ይችላል? ሊሆን አይችልም። ምክንያቱም ሪያሊቲው ያንን አያመለክትም አልናት። ነው እንደዛ ልናደርግ እንችላለን። ምክንያቱም ያንን የሚያደርጉ በቂ ኃይሎች አሉ። ይሄን ስራ እየሰሩ ነው። በቂ ኃይሎች አሉ። ከዛ በኋላ እንግዲህ እንደምታዩት ነው በ2025 በኋላ ያለውን ነገር አይታችሁታል። ብዙ ነገሮች አሁንም አሉ። ገና ነው ብዙ አለ። ወደፊትም ብዙም ታያላችሁ እድሜ ከሰጠን ብዙ መናገር አንችልም። እና እንደዚህ ነው። እንደዚህ የኛ አይነት ሰዎች የኛ አይነት ጸጋ የተሰጣቸው ለዚህም ነው ይህ ለኛ የተሰጠን ጸጋ ለአንድ ነጭ ቢሰጠው ኖሮ ከስሜቱን ለመግለጽ ከደስታው ግራ ከመጋባቱ ስሜቱን ለመግለጽ ዋይት ሀውስ ጣራ ላይ ቆሞ ይጮህ ነበር። ስሜቱን ለመግለጽ ነው። በቃ ግራ ገብቶት እንዴት እንደመግለጽ እንዳለበት። ምክንያቱም ከሚሸከመው በላይ ነው የሚሆንበት እና ከባድ ነው። ብዙ ነገሮች ይደረጋሉ። ውስጥ ፈጣሪ የሰጣቸው ጸጋዎች አሉ። እኛም አንድ ቀን አምላክ ብሎ ጥሩ ሰው ውስጡ ንጹህ አማኝ ፈሪሃ እግዚአብሔር ያለው ግራና ቀኝ የሚያይ ኢሞሽናል የሌለው ራሽናል ያልሆነ ኢጎ የሌለው ከምንም ነገር የጸዳ የሆነ አንድ ቀን ታሪካችንን በመጽሐፍ ይጽፈው ይሆናል። የታሪካችን ይህን ታሪክ ከየት ተንስተን የት እንዳደረስናት በመላው you can say because for us society for worldwide nation is for the whole thing እንዴት እንዳደረግን ምን እንዳደረግን በዓለም ላይ ማን እንዴት እንደተቀጣ ማን ምን እንዳደረግነው ማንን ከየት እንዳነሳን ማንን የት ላይ እንዳስቀመጥነው ማንን እንዴት እንዳወረድነው ከየት እንዳወረድነው ምን እንዳሳጣነውና ምን እንዳስገኘነው ይጽፋል ብለን እንገምታለን። ይጽፍና ለትውልድ ያስቀራል። ምክንያቱም በፈጣሪ ላይ እምነት እንዲኖራቸው ሰዎች በአምላክን ስትጠይቀው ብዙ ጥያቄዎች ይመለሳሉ እና ብዙ ነገሮች አሉ። ለዛም ነው አንዳንድ ነገሮችን አስቀመጥን። ከዛ በኋላ ያው የሚሆነው ብዙዎቹ ሆነዋል እየሆኑ ነው አሁን። ከዚህ በኋላ ደግሞ አንዳንድ ነገሮች ብዙ ይሆናሉ። ትዝ ይለናል
የሰፈር ጎረምሶችን እንዴት እንደምንቀጣ ተናግረን ነበርና የሰፈር ጎረምሶች ያኔ ገና ነጠላ አግኝተን ጋቢ የደረብንበት ጊዜ ነበርና የሰፈር ጎረምሶች እንዴት እንደምንቀጣ በአፈር የሚጫወቱትን አይናቸውን እንዴት በአፈር እንዳጠፋን ሰው አፈር ላይ ያሉትን ወደ አፈር እንዴት እንደመለስን ወደ መጡበት እንደማለት ነው። ብዙ ነገሮችን ተናገርን እና አሁን ያ ነገር ያው እየሆነ ነው። ከንግግራችን በጣም ደስ የሚለን ነገር ቢኖር ያልነው ሁለተኛው ዓመትና ሶስተኛው ዓመት ላይ ይጀምራል ያልነው። ከዛ አምስተኛው ዓመት ላይ የአምስተኛው ዓመት ከዛ በኋላ 10ኛው ዓመት ላይ ብዙ ነገሮች is already gone. Some of them gone forever. Some of them it will take a long time to come back. እንደዛ አለን። አንዳንድ ነገሮችን አለን። አንዳንድ ምንጮችን እናደርጋለን። አንዳንድ ወንዞችን እናደርጋለን። የውሃም ላይሆኑ ይችላሉ። ብዙዎቹን እናደርጋለን። ከዛ በኋላ ምክንያቱም ብዙ ጊዜ የፈጀብን እንዳልናቸው ይሄንን ዛፍ ከቅጠል እስከ ግንዱ አረንጓዴ አድርጎ ያቆመው ምንድን ነው ብለን ነበር የገባነው። ከባድ ነው። እኛን ካልሆናችሁ ልታውቁት አትችሉም። እና ብዙ ነገሮች አሉ። እያንዳንዳቸው የራሳቸው ምክንያት ይኖራቸዋል። እያንዳንዳቸው ብዙ ነገሮች አሉ ውስጣቸው። ግን መሆን ስለነበረበት አንዳንድ ጊዜ አደፍራሽ እያለ ማን ንጹህ ይጠጣል ይባላል። አደፍራሽ እያለ ማን ንጹህ ይጠጣል? ሰዎች ሁልጊዜም ቢሆን ሌላውን ለመጉዳት ይሄዳሉ። እንደዚህ ነው የሚባለው። አንድ ጊዜ ምን ይባላል? ከሳሽ የተከሳሽን መልስ ቢያውቅ ኖሮ አይከስም ነበር ይባላል። እና ያው እኛም ለዛ ነው ከአፕሉ ይልቅ አፕሉ ላይ ከማትኮር ይልቅ አፕሉ እንደዚህ አድርጓል፣ አፕሉ እንደዚህ አድርጓል ከማለት ቅርንጫፉንም ማየትም አልፈለግንም። ምክንያቱም ቅርንጫፉ ራሱ ግንድ የሚባል ነገር አለው። ግንዱንም ማየትም አልፈለግንም። ዛፉ ሆል ዛፍ ነው። ስሩንም አየን። ሆል ፊሊንግ ሃው ዚስ እንደዛ እንደማለት ነው። ብዙዎቹ ነገሮች የተያያዙ ናቸው። ስለዚህ ነገሮችን ከስራቸው ለመለወጥ ትንሽ ጊዜ ይፈልግ ነበረ። ይህን ያህል ጊዜ የሚወሰደው ለዚህ ነው። በዚህ መሀልም ትልልቅ ሰራዊቶችን ገነባን። ፈጣሪ ፈቅዶልን ትልልቅ ሰራዊቶች ዘርፈ ብዙ ስራ ያላቸው ገነባን። የተለያየ ስራ ይሰራሉ። ስራቸው አሁን በዓለም ላይ ያያችሁት ነው ምን እየተሰራ እንደሆነ እና ምክንያቱም we always do something that you never expected. We always do something that the outcome not the way you want. It's something that the way you never, not only you expected, never expected, but even the world never be expected. እንደዚህ አይነት ነገሮች ናቸው። አንዳንድ ሀብታም ሀገሮች ሀያላን የሚባለው ሀገሮች ሀብታም እንደዚህ ታዋቂ ታናቂ የሚባሉ እነሱን ኦልሞስት 35 ሀገሮችን ስም ዝርዝራቸውን ጽፈን ነው ያስቀመጥነው። እያየናቸው እያንዳንዳቸው ምን እንደሰሩ ምን እንዳደረጉ why this punishment have to come for them እንደዛ ነው ያስቀመጥነው። ምክንያቱም ፎከስ ያደረግነው የነበረው ወንዙ እየመጣ ያስቸግረኛል ካልክ ሁሌ እየሞላ ከምንጩ ካላደረግከው ሁሌም ቢሆን ያን ውሃ ስታፍስ ትኖራለህ። ውሃው ግን ይተካል እና ሄደህ ከምንጩ ነው ማድረቅ ያለብህ if you want peace forever. ያንን ነበረ ያው እንዳልናቸው ብዙዎቹ ነገሮች ውስጣቸው ሚስጥር ነው። እንደዛ አደረገንና ያ ማስታገስ የሚባል ነገር አለ። ማስታገስ አንዳንድ ጊዜ ህመሞች ይኖራሉ። ግን መድኃኒት ለመስጠት ለአንድ በሽተኛ የህመሙን ጉዳይ ምን እንደሚያመው የበሽታውን አይነት ማወቅ ያለብህ
ያ ነበር ጊዜ የወሰደብን። ያ ነው እንግዲህ አራት አይነት ማህበረሰብ ማለት ይሄ ነው። ብዙ ነገሮችን ግራ ቀኝ አይተን ነገሮችን በተቻለ መጠን ብዙ ነገሮች እንዳሰን ከውስጥም ከውጭም ዳሰን ግን ከዛ በኋላ ይሰማናል። አንዳንድ ጊዜ ውሳኔዎችን ለማሳለፍ ስንቀመጥ ይሰማናል። ምክንያቱም የሚያጡትን ነገር ስናስበው ይሰማናል። ለዚህ ነው አንድ ጊዜ ያልን ከብዙ ምሰሶዎቻችሁ አስሩን አነሳን ከብዙ ምሰሶዎቻችሁ። ምናልባት እነዚህ አስሩ ዋና ዋናዎቹ ሊሆኑ ይችላሉ። ያ ለዚህም ነው ቴን ማይነስ ዋን ዜሮ ያልነው ያኔ እና ከዛ ደግሞ ቀጥለን ያጣችሁትን ነገር ብታውቁት ኖሮ በእውነቱ ጨርቃችሁን ጥላችሁ ትሮጡ ነበራል። በዛን ጊዜ ምናልባት ብዙ ሰዎች አልገባቸውም። ቋንቋውም አማርኛ ስለነበረ የትም ቦታ ሊደርስ አልቻለም። ግን ያ ነገር ትክክል ነበር። ዛሬ ላይ ያዩት ነው ምን ያክል ነገር እንዳጡ። ይሄ ነገሮች ፊርማቸው ከደረገ በጣም በጣም ቆይተዋል። እና ያው የሚሆን ነገር ነው የምታደርገው እንዳልናችሁ ያው መንፈሳዊ ስትሆኑ ለማንም የምታገዙት ነገር የለም። ለማንም የምታዳሉትም ነገር የለም። ሁሌም ቢሆን ነገሮችን በጥሞና ታዩና አስፈላጊ ነገሮችን ከማንም ሀሳብ አትቀበሉም። ማንም አያዛችሁም። ማንም እንደዚህ አድርግ አይላችሁም። ግን በእናንተ ላይ መከራና ችግር ባመጣው ጊዜ የራሳቸውን ሸምቀቆ እያጠበቁ ይሄዳሉ እና ብዙ ጊዜም እንደዛ ነግረናቸው ነበር። እባካችሁ የእናንተ እንደዚህ መሆን በጣም ከከፋ አገሪቱን ነው የምታፈርሱት አለ። አገሪቱን ታፈርሳለህ። ምክንያቱም አንድ ጥይት ሳይተኮስ አገር ይፈርሳል። ያው ብዙዎቹም ብዙም አላምኑም። ፈጣሪ ዘንድ የተመረጥክ ሰው ምን ማለት እንደሆነም አላወቁም። ይሄ ሳይንስና ቴክኖሎጂ ተመክቶ የሚኖር ማህበረሰብ ስለ ፈጣሪ አውቃለሁ ቢል እንኳን ወይ ፈጣሪን እፈራለሁ ቢል እንኳን ግን የፈጣሪ ባሪያዎች የፈጣሪ ታዛዦች ፈጣሪ ዘንድ ተመርጠው የተቀመጡ ሰዎች የት ድረስ ሊሄዱ እንደሚችሉ አያውቁም። እና ብዙዎቹ እንደዛ ነበረ። ግን ምን ታደርገዋለህ? የሆነ ሆነ። ፈጣሪ የተመሰገነ ይሁን። አሁንም ጊዜ አለ። እና ጊዜው ምንድነው? ምክንያቱም እመኑን ሁሌም የባሰ ነገር ነው የሚመጣው። አንድ ጊዜ ምን አለ አንድ የእስር ቤት ዘበኛ እስር ቤቱ በር ላይ ቆመና እራቱን ያልበላ ማነው? ትላንትና ማታ አለ። እራቱን ያልበላ ትላንት ማታ ማነው አለ። ከዛ አንድ እስረኛ አዝነው የቁርሱንም የራቱንም አንድ ላይ ይሰጡኛል ብሎ ማለት ነው። እኔ አለ ማታ ነበር የገባው ከመሸ ከሰው ጋር ተደባድቦ እኔ አለ ያ እስረኛ። ምክንያቱም ዘበኛው ማታ የገባውን ሰውዬ ስላላወቀው በዚህ ነበር ማወቅ የፈለገው። ምክንያቱም ትእዛዝ መጥቶ ነው። ከዛ በኋላ የእስር ቤቱ ዘበኛ ምን ቢለው ጥሩ ነው? ዛሬም ድገም ተብለሃል አለው። አንተ የራስህ ነው የሚገርምህ። ዛሬም ድገም ተብለሃል። ምን ማለት ነው አለው። ምን ማለት ነው ሲለው ከዛ በኋላ አለው ትላንትና ማታ ተጣልተህ የመጣኸው ከዛ አስተዳደሩ ወይም ከንጉሱ ቤተሰብ አንዱ ጋር ነው እና ንጉሱ ትእዛዝ አስተላልፈዋል። ዛሬ ቀኑን ሙሉ ምግብ እንዳትበላ። አንተ የራሱ ነው የሚገርምህ አይደለም። ቀኑን ሙሉ ምሳ የለም፣ ቁርስ የለም፣ ራት የለም። ያ you will fast all day። ከዛ በኋላ አለው I wish it means እኔ ባልል ኖሮ እኮ ከሌሎች እስረኞች ጋር ሲመገቡ ቀርቤ እመገብ ነበረ አሉ ይባላል። ቀርቤ እመገብ ነበረ። አንዳንድ ጊዜ አንዳንድ ጥፋቶች አሉ። you will regret later just because today you can't see it but you will regret later when you know that it is already too late because there is nothing is left. As we said 10 minus 1 is 0 because most of the things are depending each other. When you take one, the rest is already vanished. It means it's gone. There is nothing is left. እና እንደዚህ አይነት ነገሮች አሉ።
ስቲል ብዙ ነገሮች ማዳን ይቻላል። ምክንያቱም በየሰዓቱ በየጊዜው ብዙ የምታጧቸው ነገሮች አሉ። ግን በእርግጠኝነት የምንናገረው እንደኛ አይነት ሰዎችን በጥንቃቄ መያዙ አይከፋም። ምክንያቱም የፈለጉትን ነገር ማድረግ ይችላሉ። አምላክ ደግሞ በእነሱ ላይ የመጣ ነገር ይመልሳል። ምክንያቱም ምን ይላል ቃሉ? በቀል የእግዚአብሔር ነው፣ ማንም ሰው እንዳይናገር ለእኔ ተውልኝ ይላል። እኛ በሕይወት ዘመናችን አየን። አምላክ ሲበቀል ሚሊዮን ሰዎች ተሰባስበው ሊያጠፉት የማይችሉትን ጥፋት ያጠፋል። አምላክ ሲበቀል ተራራን ይበትናል፣ ሜዳ ነው የሚያደርገው። ስለዚህ ነው እኛም ሁሌም ለፈጣሪ ነው የምንሰጠው። ግን ያንን ባደረግን ቁጥር መሬት ላይ ደግሞ ያው አጸፋውን ይቀበላሉ። it's not much sometimes the exchange rate is high. the exchange rate is high. እድል ቢሆን እንደኛ አይነት ሰዎችን ማክበር፣ እንደኛ አይነት ሰዎችን በጥንቃቄ መያዝ፣ እንደኛ አይነት ሰዎችን በተቻለ መጠን በጣም በከበሬታ መያዝ ያተርፋል እንጂ አያከስርም። ግን ማግባቱ ቀርቶብሽ በታጨሽ ከበሬታው ምናምኑ ቀርቶ ግን በሰላም መኖር ደግሞ ትልቅ ነገር ነው። ምክንያቱም እነሱ ከመናገር ወደ ኋላ አይሉም፣ ዝም አይሉም፣ ይናገራሉ። እናንተ ደግሞ በተለያየ መንገድ ይሄ ነው ተብሎ በማይጠበቅ መንገድ ሁሉ ጉዳት ታደርሳላችሁ። ያ ማለት ሸምቀቆ እየጠበቀ ይሄዳል። ሸምቀቆ እየጠበቀ ይሄዳል። that means until there is nothing he can do. it means ሰማይ ይደርቃል፣ መሬት ይደርቃል። what you will do? nothing. ፀሐይ ብርሃኗ ይጨምራል። that means it's too much hot. it's already dry. there is nothing you can do. ምናልባት መሬት መንቀጥቀጥ ይመጣል። it means ብዙ ዓመት ፈጅታችሁ የገነባችሁት ነገር ይፈርሳል ማለት ነው። እኛ እያልን ያለ ነው ይሄ ሁሉ ነገር ይመጣል እያልን ሳይሆን ሊመጣ ግን ይችላል። ፈጣሪ ቅጣቱ በየት በኩል እንደሚያመጣው አይታወቅም። it's not if, it's how፣ እንዴት እንደሚመጣ እና እንግዲህ ዛሬው የአራት አይነ ማህበረሰብ መልእክት ይሄንን ያማከለ ነው። በተሻለ መጠን ጥንቃቄ ማድረጉ አይከፋም። ምክንያቱም የኤክስቼንጅ ሬቱ ከፍተኛ ነው። እነግራችኋለን። የኤክስቼንጅ ሬቱ ከፍተኛ ነው። እኛ ለዚህ ነው ዛፉን አየንና ይሄ ዛፍ ይህን ያህል ዘመን እንዲህ ከላይ እስከታች አረንጓዴ አድርጎ ያቆመው ምንድን ነው ብለን ገብተን ዛፉን በቁመናው አደረግነው። ይህ ንግግር ምናልባት ዛሬ ላይገባችሁ ይችላል፣ ምናልባት ነገም ላይገባችሁ ይችላል። ግን አንድ ቀን ጥሩ ሰው ሲመጣ በጽሁፍ በመጽሐፍ ያሳትመዋል። ያኔ ብዙ ሰዎች ኢቨን ኢፍ ኢትስ ቱ ሌት ይገባቸዋል። የዛሬው መልእክታችን ይሄን ይመስል ነበረ። አምላክ ልቦና ይስጠን። ታላላቆቻችን የምናከብር አምላክ ያድርገን። ከመሃላችን ያሉ የፈጣሪ ሰዎችን የምናከብር አምላክ ያድርገን። ለወላጆቻችን ታዛዥ አምላክ ያድርገን። አገር የሚገነባው በህዝብ ነው። አገር ማለት ህዝብ ነው። ኢማጂን ጥርስ ያማረ የሚመስለው እኮ ከንፈር ሲኖረው ነው። ከንፈር ባይኖር ኖሮ ጥርስ እንደገጠጠ ይቀር ነበር። የጥርስ መጨረሻው አቧራ፣ ንፋስ፣ ውሽንፍር እንዲሁ እንደገጠጠ አስጠሊታ ሆኖ ነው የሚቀረው ከንፈር ባይኖር ኖሮ። የጥርስን ውበት የጨመረለት ከንፈር ነው። ከነ ንግግሩ ምን ይባላል? ከንፈር ቦታውን ሲለቅ ጥርስ
የሳቀ ይመስላል ይላል። ፈገግታ እንኳን የሚያምረው በከንፈር ነው። ይህ ነው እንግዲህ ሁሉ ነገር ያለው ከህዝብ ነው። ውስጥ ያለውትን ደግሞ እናንተ አታውቋቸውም። እያንዳንዱን ሰው ካላከበራችሁት ምንድን ነው? በውስጥ አንዳንድ ሰዎች አሉ ይጥሏችኋል። ምክንያቱም እናንተ አታውቋቸውም፣ ግን ይጥሏችኋል። ሲጥሏችሁ አንድኛችሁን ብቻ አይደለም ይጥሏችሁ። እንዳልናችሁ እኛ ከአፕል ጋር አንታገልም። አንዱም ጥሩ ነገር የሰራ ነው ህይወት ዘመናችን ይሄን ነው። ከአፕል ጋር አንታገልም። ከቅርንጫፉም ጋር አፕሉን ከያዘው ቅርንጫፍ ጋርም አንታገልም። ይልቁንስ እነሱ በሚያጠፉት ጥፋት ለዛፉ መጥፋት ናቸው። ምክንያቱም እኛ የምናየው ዛፉን ነው። ለዚህ ነው ከባድ ነው የምንለው። የዛሬው መልእክታችን ይህን ይመስል ነበር። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን። ቻው